ሰላም። አብዛኛው ሰው ስለ ኔጌቲቭ እና ፖዚቲቭ ኢነርጂ ያውቃል። ስንቶቻችሁ ናችሁ ስለ ማስኩሊን እና ፌሚኒን ኢነርጂስ የምታውቁት? የስንቶቻችሁ ባላንስድ ሆኗል የሚለውን አብረን እናያለን። ዘቢባ እባላለሁ። ሆሊስቲክ ላይፍ ስታይል ላይ እሰራለሁ። እንዲሁም ኢነርጂ ሂለር ነኝ። የኛ ዌብሳይት ባዮ ላይ አለ። ሊንኩን ክሊክ በማድረግ ጆይን አድርጉን እላለሁ። አመሰግናለሁ። ፌሚኒን እና ማስኩሊን ኢነርጂ ምንድን ነው ካላችሁ፣ ፌሚኒን ኢነርጂ በሰውኛ ነርቸሪንግ፣ ላቭ፣ ኬሪንግ፣ ሃምብል፣ ክሬቲቭ ወዘተ። የማስኩሊን ኢነርጂ ደግሞ በሰውኛ ሎጂካል፣ ጎል ኦሪየንቴድ፣ አክሽን ቴከር፣ ሞር ፊዚካል ነው በሰውኛ ስናይ። እና ግን በተፈጥሮ ደግሞ ስናይ ጨረቃ ፌሚኒን ኢነርጂ ነች። ሶፍት ሃምብል አይደል? በማስኩሊን ኢነርጂ ደግሞ በተፈጥሮ ስናይ ፀሐይ ስትሮንግ ስለሆነ ማስኩሊን ኢነርጂ ነው ይባላል። ይሄን አሁን አዌርነሱ አላችሁ ላለሁ። አሁን ለዛ ነው ብዙ ጊዜ ትዳር ውስጥ የብዙ ሰው ትዳር ክላሽ የሚያደርገው፣ ሮሊ ኮስተር የሚሆነው። ፍሎ የለውም። ልክ ውሃ እንዴት ነው ውሃ ሲሄድ ፍሎ አለው አይደለም? የብዙ ሰው ትዳር ደግሞ እንዴት ነው? ዛሬ ደስታ ነው፣ ነገ ደግሞ ነው፣ ከነገ ወዲያ ደግሞ ነው። ዩሲ ለምን ባላንስ ስላላደረገው ኢነርጂው ፍሎ የለውም። ለዛ ነው አብዛኞቻችሁ ደስተኛ ያልሆናችሁት። ለዛ ነው አብዛኞቻችሁ በቃ ጭንቀት በጭንቀት የምትሆኑት። ይሄንን እንዴት አድርጌ ባላንስ ላርገው ታዲያ? አሁን አዌርነሱን አግኝቻለሁ። እንዴት አድርጌ ግን ባላንስ ላርግ፣ ከየት ልጀምር ለምትሉት መደጋገም እንዳይሆን የኛ ዌብሳይት ባዮ ላይ ያለ ሊንኩን ክሊክ በማድረግ ጆይን አድርጉ። የሃፍ አን አወር ፍሪ ሴክሽን እንሰጣለን። ከዛ በኋላ ደግሞ ኢንፐርሰን ኮች እናደርጋለን እላለሁ። አመሰግናለሁ። ይመቻችሁ።